ተጠንቀቁ። ዛሬ እነዚህ አህባሽ የሚባሉ አካላት በሚዲያ ላይ ወጥተው ምንም ሳያፍሩ ቁርአን መክሉቅ ነው ይላሉ። ይሄ ኩፍር ነው። ኩፍር ግልጽ የሆነ ኩፍር ማለት ነው። ግልጽ የሆነ ከእስልምና የሚያወጣ ኩፍር ነው። ቁርአን የአላህ ቃል ነው። ቁርአን የአላህ ቃል ነው። መለኮታዊ የህይወት መመሪያ አላህ ተናግሮበታል። ጅብሪል ሰምቶት ወደ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ይዞት መጥቷል። እንዳያታልሏችሁ፣ በየገጠሩ እንዳያታልሏችሁ፣ ከአላህ መንገድ እንዳያወጧችሁ፣ በየገጠሩ እየሄዱ የማያወሩት ነገር የለም። ትክክለኛ እስልምናን በባጢል ቀይረው ኩፍርን በጥብጠው ሽርክን በጥብጠው ለማህበረሰቡ እያጠጡን ያሉት። ቁርአን የስኬት ቁልፍ ነው፣ የአኼራም የዱንያ። ስለዚህ ቁርአን የአላህ ቃል መሆኑ ጅብሪል በነቢዩ ሙሐመድ ላይ ሰለላሁ ዐለይሂ ወሰለም ያወረደው መሆኑን ማመን ይሄ እስልምና ካዘዘበት ነገር ነው። ኢና አንዘልና ኢለይከ ልኪታበ እኛ በአንተ ላይ አወረድን አላቸው አላህ ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም። አልኪታብ ማለት ይሄ ቁርአን ማለት ነው። ቢልሐቅ በእውነት ነው ያወረድነው አለ አላህ ሱብሓነሁ ወተዓላ። በእውነት የተሞላ ሲሆን፣ እውነት የሚናገር ሲሆን፣ እውነት የያዘ ሲሆን በእውነት ነው የተወረደው ይሄ ቁርአን። እና ፈዕቡዲላህ ሙኽሊሰን ለሁዲን አላህን አምልኮትን ለሱ ብቻ ያጠራህ ከሆነ ተገዛው ነው ያላቸው። ለነብዩ ነው ይላቸው አላህ አላ ሊላሂ ዲኑል ኻሊስ ሊቁ ንጹህ የሆነው አምልኮት ለአላህ ብቻ ነው። ንጹህ የሆነ አምልኮት አላህ ሙስሊም አድርጎ ከመረጠህ በኋላ መልሰህ ራስህን አታቁሽ በኩፍርና በሽርክ ማለት ነው። መልሰህ በኩፍርና በሽርክ አታቁሽ። ሽርክና ኩፍር ቆሻሻ ናቸው። እስልምናን ያቆሽብሃል። የሙስሊሞችን አቂዳ ያቆሻሉ። የሙስሊሞችን እስልምናቸውን ያቆሻሉ። ሽርክ ሲባል ኩፍር ሲባል ሩቅ መሄድ አያስፈልግም። ሙስሊሞች ብዙ ጊዜ ካፊሮች ሲባል ኩፋሮች ሲባል ይጠላሉ። ጥሩ ነው። ኩፋሮች ብሎ ሰዎችን መናቅ በንቀት አይን ማየት ጥሩ ነው። ኩፋሮችን ግን ኩፋር የተባሉት ለምንድን ነው? ኩፋር ያሰኛቸው ካፊር ያሰኛቸው ምንድን ነው ያሰኛቸው? ስማቸው አይደለም። ግልጽ አለ። ስማቸው አይደለም ካፊር ያሰኛቸው፣ ወይ ደግሞ መልካቸው አይደለም ካፊር ያሰኛቸው፣ ወይ ደግሞ ብሔራቸው አይደለም ካፊር ያሰኛቸው፣ ስራቸው ነው ካፊር ያሰኛቸው። ከአላህ ውጭ ያለ ነገር ስላመለኩ። ግልጽ አለ። ከአላህ ውጭ ያለ ነገር ነው ከአላህ ውጭ ያለ ነገር በማምለካቸው ነው ካፊር የተባሉት፣ የጀሃነም ናቸው የተባሉት፣ በአላህ የተረገሙት፣ በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ምላስ የተረገሙት። ጠይብ ጅብሪልን ስላመለኩ፣ መርየምን ስላመለኩ፣ ሚካኤልን ስላመለኩ ግልጽ አለ። እነርሱ ምን ይላሉ? ግማሾቻቸው አቦን ያመልካሉ፣ ግማሾቻቸው ገብርኤልን ያመልካሉ፣ ግማሾቻቸው ምናምን ያመልካሉ፣ ግማሾቻቸው የተለያየ ነገር ያመልካሉ። ይሄ ከአላህ ውጪ ያለን ነገር ማምለካቸው ነው ካፊር ያሰኛቸው። ግልጽ አለ። ከአላህ ውጪ ያለን ነገር ያመለከ ካፊር ነው። ማንንም ቢያመልክ፣ ነቢዩንም ቢያመልክ ካፊር ነው። ጅብሪልንም ቢያመልክ ካፊር ነው። ወልይንም ቢያመልክ ካፊር ነው። ሸኽንም ቢያመልክ ካፊር ነው። ብዛና ካፊር ሲባል እነሱ ኩፋሮች ናቸው ብለን እንንቃቸዋለን አይደል? እንንቃቸዋለን። ገጠር አካባቢ ተውባክሱ ኩፋር ነው ይላል። طيب ጥሩ ነው ማሻአላህ ጀዛከላሁ ኸይራ። መጥላትህ ጥሩ ነው። ጥላ ካፊር መጥላትህ ጥሩ ነው። እሺ ነገር ግን አንተስ እነሱ ግን ሰሩት ነገር ጣጣ ስሙን የተቀያየረው አይደል? እነርሱ ገብርኤልን አመለኩ፣ አቦን አመለኩ፣ ሚካኤልን አመለኩ። ምን አለ? ሙስሊሞቹ ጋር ስትመጣ ደግሞ ግማሹ ዛሬ ማክሰኞ ነው ይላል፣ ግማሹ ዛሬ ጅላሌ ነው ይላል፣ ግማሹ ዛሬ ሰይድና ኬድር ነው ይላል፣ ግማሹ ዛሬ ሽቆች ቀን ነው ይላል። ስራ መስራት አይቻልም፣ ከቤት መውጣት አይቻልም፣ ጓሮ መግባት አይቻልም፣ ምንም ነገር መስራት አይቻልም ይላል። ማን አመጣው? ኬት ታየብ ችግር ሲመጣበት ማንን ይጠራል? ግማሹ አባድርን ይጠራል።
እዚህ ጋር ገብርኤልን ጠራ፣ ዘጋ አባድር ጠራ። ግማሹ ሸከና ሁሴንን ይጠራል። ሸከና ሁሴን አላህ ናቸው ፍጡር አይደሉም እንዴ? ሚካኤልን ፍጡር ነው፣ ሸከና ሁሴንን ፍጡር ነው፣ አባድርን ፍጡር ነው። ከዛ ግማሹ ጀማ ንጉስ፣ ግማሹ የዳና ሼህ፣ ግማሹ የምናምን ሼህ፣ ግማሹ የአልከሶ ሼህ፣ ግማሹ የአብሬ ሼህ፣ ግማሹ የካትባሬ ሼህ። ይሄ እስልምና አይደለም፣ ነብዩ አላመጡትም። እነዚህ ሰዎች ራሳቸው ለሙስሊሙ ማህበረሰብ እነዚህ ሰዎች እስልምና ነው አይደል የመጡት። ሼህ ኢሳ በተለይ ሼህ ኢሳ ረህመቱላሂ ዐለይሂ በጣም የሚገርማቸው የኢትዮጵያ ሙስሊሞች ሐቅ አለባቸው። የሼህ ኢሳ ኢትዮጵያ ውስጥ ለእስልምና ዋጋ ከፍለዋል። ሼህ ኢሳ የሀጅ ሱልጣን አባት ማለት ነው። የካትባሬ ሼህ የመጀመሪያ ትልቅ ዋጋ ነው የከፈሉት። በጣም ትልቅ ዋጋ ከፍለዋል ለእስልምና ኢትዮጵያ ውስጥ ማለት ነው። ሙስሊሞች ኮፍያ አድርገው አይሄዱም ነበር። ግልጽ አለ። ኢትዮጵያ ውስጥ ኮፍያ አድርጎ መሄድ አይቻልም። ኮፍያ አድርገው እንዲሄዱ ሙስሊሞች ኮፍያ አድርገው እንዲሄዱ ከኃይለ ሥላሴ ጋር ተነጋግረው አስፈቅደዋል። ገብቷቸዋል። መስጂዶች አዲስ አበባ ላይ በእርግጥ ከኑር መስጂድ በፊት ሌሎች መስጂዶች ነበሩ። አቧሪ አካባቢ ያለ መስጂድ አለ። ከዛሊክ ቤተ መንግስት አካባቢ የሆነ አንድ ያለ መስጂድ አለ። አቧሪ ያለው የአሊ ቢራ የሚባል መስጂድ አለ። ረጅም እድሜ ያለው በጣም ረጅም ማለት ነው። ብዙ ጊዜ እኛ ኑር መስጂድ ይመስለናል የመጀመሪያው የአዲስ አበባ ላይ የመጀመሪያው መስጂድ አይደለም። طيب كذلك ከዛ በኋላ ከኑር መስጂድ ቀጥሎ ደግሞ አንዋር መስጂድ እንዲሰራ ትልቅ በጣም ትልቅ ዋጋ ከፍለዋል ለእስልምና እነዚህ ሰዎች። ሌሎች የአብሬ ሸኾችም ቢሆን የካትባሬ ሸኾችም እነዚህ ሰዎች ለማህበረሰቡ እስልምናን ነው ይዘው የመጡት ያስተዋወቁት ማለት ግልጽ አለ። እስልምና አንድም ሰው ይሄ አሁን ውኡ የሚለው ማለት ነው ውኡ የሚለው ማህበረሰብ አንድም ሰው እኔን አምልኩኝ ብለዋል የሚል የለም። አንድም እኔን ተገዙ በችግራችሁ ጊዜ እኔን ጥሩኝ ብለዋል የሚል የለም። ግን ምን ያደርጋል? እሳቸው ነው ይላል። ኩፍር ነው ነው ወደድክም ጠላህም ኩፍር ነው። ለራስህ ነው የሚነገር። ብትሰማ ጥሩ ነው ለራስህ፣ ባትሰማ የምትጎዳው አንተ ነህ። ገብቶሃል አይደል? ያ ማንም የሌለበት ማንም ሊያድን የማይችልበት ቀን ከመምጣቱ በፊት የግል ቅያማ በራስህ ላይ ይቆምብሃል። ሩህ ሲወጣ የግል ቅያማ ይቆማል። ልጆችህም፣ ሚስትህም፣ ንብረትህም አባ የምትላቸው ሼህ አይመጡልህም የሉም። እነርሱም ገና ከጭንቅ ነጃ ይውጡ አይውጡ የሚታወቅ ነገር የለም። የቅያማ ቀን ጉዳይ ነቢዩ ራሳቸውን ስቶ የሚወጡበት ጉዳይ ነው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ራሳቸውን ስቶ የሚወጡበት ጉዳይ። ስለዚህ ተጠንቀቁ። ዲን ንጹህ አላህ ለነቢዩ ነው እያላቸው ያለ ገብቷቸው አላ ሊላሂ ዲኑል ኻሊስ ንጹህ የሆነው አምልኮት ለአላህ ለማንም አይገባም። ኸላስ አንተ አላህን እዚህ መጥተህ ሰላት በጀማዓ ሰግደህ መልሰህ ወጥተህ እዛ ምናምን የምታወራ ከሆነ ቤትህ ገብተህ ምናምን የምትል ከሆነ አላህ ይሄን አይፈልገውም። ንጹህ ነገር ነው የሚፈልገው። ንጹህ እስልምና ንጹህ አምልኮ ነው የሚፈልገው ያልተቀላቀለበት። አላህንም እያመለከ የካትባሬ ሸኾችን የአብሬ ሸኾችን የዳና ሼህን ምናምን የሚያመልክ ከሆነ ሙሽሪክ ነው። ይሄ አላህ አይፈልገውም። ከአላህ ውጭ የሚያመልከው አላህ አይፈልገውም። አላህን ብቻ የሚያመልከው አላህ ይፈልገው። ስለዚህ ንጹህ የሆነው አምልኮ ለአላህ ብቻ ነው አላቸው። ወለዚነ ተኸዙ ሚን ዱኒሂ አውሊያአ እነዚያ ከአላህ ውጭ ቅድም ያልናቸው ሙሽሪኩል አረብ መጀመሪያ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አላህ ልኳቸው ሲመጡ አዩሀ ናሱ ቁሉ ላኢላሃ ኢለላህ ያሏቸው። እናንተ ሰዎች ላኢላሃ ኢለላህ በሉ፣ ከአላህ ውጭ የሚመለክ ሌላ አምላክ የለም በሉ። ከአላህ ውጭ የሚመለክ ሙሽሪኩል አረብ ግማሹ ላትን ያመልካል፣ ግማሹ መናትን ያመልካል፣ ግማሹ ሁበልን ያመልካል፣ ግማሹ ኡዛን ያመልካል። አሁን እንዳለው ማለት ነው። በየቦታው ገብቷቸዋል። አሁን በየቦታው ሁሉም የራሱ ግማሹ የካትባሬ ሙሪድ ነው፣ ግማሹ የአብሬ ሙሪድ ነው፣ ግማሹ የዳና ሙሪድ ነው፣ ግማሹ የሸከና ሁሴን ሙሪድ ነው፣ ግማሹ የአልከሶ ሙሪድ ነው፣ ግማሹ ምናምን ሙሪድ አይደል። እነርሱም በዚህ መልኩ የተለያዩ ነበር። ነብዩ መጡና ምን አሏቸው? አዩሀ ናስ ሰዎች ላኢላሃ ኢለላህ ብለዋል። እነዚህ ምንም አያስፈልጉም፣ አይጠቅሟችሁም፣ አይጎዷችሁም። ገብቷቸዋል። ብትገዟቸው አይጠቅሟችሁም፣ ባትገዟቸው ደግሞ ጉዳት አያደርሱባችሁም። ላኢላሃ ኢለላህ በሉ ነጃ ትወጣላችሁ አሏቸው።
ላኢላሃ ኢለላህ በሉ ነጃ ትወጣላችሁ።